ኧረ ሀጂ እስቲ አማክሩ። ምን እንታዘዝ? ሚስቴ አመል አምጥታለች ብላ ጠዋት ኤጭ አትለኝ? ቆይ ኤጭ ስትልህ እንዲህ ብለሃለች? በምን አወቁ? በቃ የሆነ ወንድ አለ ማለት ነው። ኧረ የኔ ሚስት እኔ ላይ ኧረ መቼም አታረገው። ብዙ ጊዜ ሴቶች እንዲህ ካሉ ከህይወቴ ውጣልኝ የተሻለ ወንድ አግኝቻለሁ እንደማለት ነው። ግን ሁሉም አንድ ነው ማለት አይደለም። የአንተ ሚስት እንደዛ ላትሆን ትችላለች። እርስዎ እንኳን ይፍረዱ። እኔ ምን አጉድዬ ነው ቆይ በእኔ ላይ የሚደረበው? ስርዓት ጎረቤቴ ናት። ምንም ቢሆን ከብር የለ ከመልክ የለ የተጣለ ባነሳች ሰው ነው ብላ አቅፋ ባል ነው ብላ እኔ እችን ቀን ነበር የሚጠብቀው እስክትፋቱ። የሆነ ነገር አሰርታባት ነው እንጂ እችን አበባ የመሰለች ልጅ ከአንተ ጋር ልትሆን አችልም። ተው ሀጂ፣ ቁስሌ ላይ እንጨት አይስደዱ። ተው እንጨት ላይ እንጨት አልሰደም። እኔ አልናገር ብዬ እንጂ የሆነ የሚሸኛት መኪና ነበር። እኔ መኪናው ለሷ አይደለም ለኔም ቀልቤ ነው ወስደኛል። ተበርቸ ሰላም ጥሩ እጅ ላይ ነው ሚስት ወደቀችው። አይዞህ አታስብ። ደግሞ እዚህ እንዳታለቅስ። እንዲሁም ሽጥጥ ትለኛለህ። አልቅሰብኝ ደግሞ ይብስብኛል። ድብላል አስቀያሚ